አረ እናቴ በጣም እየራበኝ ነው። አንዴ ታገሰኝ ልጄ። አንድ የሚገዛኝ ሰው ሲመጣ እገዛልሃለሁ። ግን እስከመቼ እናቴ? እስከምትደርስልኝ ልጄ፣ አንተም እስከምትደርስልኝ። እኔ እኮ ትምህርቴን አልጨረስኩም። እስከዛ ሊርበን ነው ማለት ነው? እንደዚህ አትበል ልጄ፣ እንደዚህ አይባልም። እንደውም ከዚህ በኋላ ይርበን። አረ ትንሽ ታገስ ልጄ፣ በልተህ ትሄዳለህ። አረ እንዴት ያለ የማይሰማ ልጅ ነው እንዴው። ዋለ ዘፈልስ ፈንልሽ ልቀምልሽ እስኪ ሞደድን በክብር ላስረክብሽ። አረ ጸዴቃ አጀፍቅም እና የቁንጅና ምት ወለል ያለ ውሃ ሰጣለም ባህር አንቺ መሳይ ሰው ሀገር የማለዳ አበባ የሰዓት ቀጤማ። ምን እያደረክ ነው አንተ? በጣም ይቅርታ ወንድሜ፣ ስለ ራበኝ ነው። እናቴም አልበላችም። አንተንማ ፖስታ ቤት ነው የሚሄደው ና። አረ በጣም ይቅርታ ወንድሜ፣ እናቴ ከሰማች ትገለኛለች። ማን እንደሆንኩ ያውቃል መሰለኝ። እንዴ ቦቼራ፣ እኔ አንተ መሆንህን እኮ አላውቅም። አሁን ለምጠይቅ ጥያቄ ብቻ መልስ ስጠኝ። ይህንን ስራ እኔ ጋር አብረን ይሰራል። አረ እኔ መስረቅ አልፈልግም። ይሄ የመፈለግ ጉዳይ ሳይሆን የመኖር ጉዳይ ነው። እናቴ ካወቀች ትገለኛለች። እናቴ ከነጋ ምግብ በልታለች? አይ አልበላችም። አንተስ ሙሉ ቀን ምግብ በልተሃል? አልበላሁም። ስለዚህ ምንም አማራጭ አልሰጥህም። በልተህ ለማደር ስትል ይህን ስራ ትሰራታለህ። ይሄን ብር ያዘው እሺ። ለዛሬ የሚበሉ ነገሮች ገዝተህ ግባ። እናቴ ብሩን ከየት አመጣው ብትለኝስ? ቦቸራ ነው በላት። ከዚህ በኋላ ከትምህርት ውጭ ስራ እንደማሰራህ ንገራት። አመሰግናለሁ። ስማ ደግሞ ነገ በዚህ ሰዓት እንዳታረፍድ። እናቴ መጥቻለሁ። መጣህ ልጄ? ለአሁንም ይሁን ትንሽዬ ነገር ይዤ መጥቻለሁ። እናቴ ደግሞ ይሄ ሁሉ ነገር ከየት ነው? ገንዘቡን እስኪ ታመጣኸው? አንቺ እናቴ እየበላሽ ቦቸራ እኮ ነው የሰጠኝ። ደግሞ በትርፍ ጊዜ ስራ አሰራሃለሁ ብሎኛል። ቦቸራ ታች ሰፈር ያለው ባልሆነ